ጨምሮ ጴጥሮስን ደግሞ ያዘው። የቂጣ በዓል ወራት ነበረ። በዚያም ጊዜ ወደ ወህኒ አገባው። ከፋሲካም በኋላ ወደ ሕዝብ ያወጣው ዘንድ አስቦ እያንዳንዱ 4 ወታደሮች ሆነው እንዲጠብቁት ለ4 ጭፍራ ክፍል አሳልፎ ሰጠው ይላል። ጴጥሮስም በወህኒ ይጠበቅ ነበረ። ነገር ግን በቤተ ክርስቲያን ስለሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር ይላል። ጌታ ይባረክ። ዋናው መልእክት ያለበት ቁጥር 11 ወደ ታች ወረድ ብላችሁ ጴጥሮስም ወደ ልቡ ተመልሶ ጌታ መልአኩን ልኮ ከሄሮድስ እጅና የአይሁድ ሕዝብ ይጠብቁት ከነበረው ሁሉ እንዳዳነኝ አሁን በእውነት አወቅሁ አለ ይላል። ጌታ ይባረክ። ክብር ለኢየሱስ። እግዚአብሔር የሚሰራው ነገር አንዳንድ ጊዜ አይታወቅም። ነገር ግን እግዚአብሔር በስራ ላይ ነው። ኢየሱስ ያድናል። ሰይጣንም ይፈጥናል እኛን ለማጥፋት፣ ነገሮቻችንን ለማጥፋት ብዙ ይጣደፋል። ነገር ግን የእግዚአብሔር ማዳን ደግሞ ከዛ የፈጠነ ነው። ሃሌሉያ! እግዚአብሔር ማዳን የፈጠነ ነው በሉ። እግዚአብሔር ይታደገናል። ጌታ ይባረክ። ሰይጣን መከራ አዘጋጅቶ ግድያን አዘጋጅቶ የእግዚአብሔር ልጆችን አገልጋይ የሆኑትን እነዚህ አፖስቶሎችን እያስገደለ ነበር። ያዕቆብን በሰም ሲገለው ሕዝቡን ደስ አላቸው፣ አይሁድን ደስ አላቸው። ስለዚህ እንደውም ዋናውን ከገደልኩት እንደውም ደስታው ይጨምራል አለ ሄሮድስ። ኢየሱስ ያድናል። ጴጥሮስ መሪያቸው ስለነበረ ዋናው ሳይገደል ይሄን ሕዝቡ ከተደሰተ አለ ዋናውንማ ጴጥሮስን ካስገደልኩት ደስታው ይበዛልኛል። ኢየሱስ ያድናል። እግዚአብሔር ጠላትን ደስታ ይደፋል። አሜን ሃሌሉያ። ለጠላት ደስታ አይሆንም። አሜን። ክብር ለኢየሱስ፣ ክብር ለኢየሱስ። ለዲያብሎስ ደስታ አይሆንም። አሜን ሃሌሉያ። ክብር ለኢየሱስ። ጌታ ይባረክ። ስለዚህ እሱ ለመግደል አዘጋጅቶ ነገ ሕዝብ ሁሉ በተሰበሰበበት አስገድላለሁ ብሎ አስጠበቀ። ጴጥሮስ ተጠብቆ እያለ አንድ ነገር ሆነ። ኢየሱስ ያድናል። አሜን። እግዚአብሔር መጣ። ሃሌሉያ። እግዚአብሔር መልአኩን ላከ። መልአኩ መጥቶ ጠባቂዎች እያሉ ቤቱን ከፍቶ ገባ። እግዚአብሔርን የሚጠብቀው ሰው አለ? ጌታ ይባረክ። የሰው ልጅ እግዚአብሔርን ጠብቆት አይችልም። የእግዚአብሔርን መልአክን ኮንትሮል አድርጎ የሰው ልጅ በራሱ ወታደር ቁጥጥር ስር ሊያደርገው አይችልም። እግዚአብሔር ይበልጣል። እግዚአብሔር ታላቅ ነው። ሃሌሉያ። ወደ እስር ቤቱ ገባና ጴጥሮስን ተነሳ፣ ታጠቃ። እዛ ታጠቀ፣ ተነስነ፣ ተከተለ። ኢየሱስ ያድናል። ከዛ በኋላ እንደዚህ አይነት በርን አለፉ። ወደ ዋናው መግቢያ በር ሲደርሱ በሩ ምን ሆነ? አውቆ ተከፈተላቸው። ጌታ ይባረክ። ከዛ በኋላ በቤተ ክርስቲያን ደግሞ ስለ ጴጥሮስ ጌታ ትናንትና ያዕቆብ ሞቷል፣ አሁን ግን ጴጥሮስ እንዳይሞት እባክህ እያሉ ወደ እግዚአብሔር እየጮሁ ያሉት ሴቶችና ወንዶች ነበሩ። ቀጥታ ጴጥሮስ ሄዶ አንኳኳ። ክብር ለኢየሱስ። ሮዳ የምትባል የቤት አገልጋይ ድምፁን ስትሰማ ክፈች አላት። ጴጥሮስ መጥቷል ብላ ከደስታ ብዛት የተነሳ ወደ መጸለዩ ሴቶች ጋር እየሮጠች ሄደች። እግዚአብሔር ቃል ጴጥሮስ ደጅ ላይ ቆሞ እያንኳኳ ነው። ምን ሆነሻል? አብደሻል አሏት። ኢየሱስ ያድናል። ከመልሱ ጋር መልሱ እነሱ የሚጸልዩበት መልሱ በእጃቸው ሲገባ መልሱን ለመቀበል ግን አግባት ነው። ኢየሱስ ስም ከመልሱ ጋር እግዚአብሔር ያገናኝ። አሜን። ስለዚህ ጴጥሮስ መጣ። እነሱ ግን ኑሮ አይደለም አሉ። አብደሻል እንጂ እሱ በጣም እየተጠበቀ ነው ያለው። እንዴት ሊሆን ይችላል? የማይቻል ይቻላል፣ የማይሆን ይሆናል። እግዚአብሔር ይችላል። እግዚአብሔር ይችላል። የነን ነገር እግዚአብሔር ይችላል። እግዚአብሔር ያለ አንሞትም። ክብር ለኢየሱስ። ጌታ ይባረክ።
እዛ በኋላ እንግዲህ ከብተው ሲያሉ ጴጥሮስ ገረማቸው፣ ሁላቸው ተደነቁ። ስለዚህ ጴጥሮስ ወደ ልቡ ተመልሶ ጌታ መልአኩን ልኮ ከሄሮድስ እጅና ይጠብቁት ከነበረው ሁሉ አዳነኝ አለ። እግዚአብሔር ቃል አንዳንድ ጊዜ እግዚአብሔር ከምን እንዳዳነ አይታወቅም፣ ለእኛ አይታወቅም። የሆነ ነገር ያልሆነውን ነገር ብቻ እኛ ፎከስ እናደርጋለን። ያልተደረገልን ነገር ፎከስ እናደርጋለን። እግዚአብሔር ግን በዛ ግርግር ውስጥ ለአንቺ የሰራልሽ ነገር አለ፣ ለእኔ የሰራልኝ ነገር አለ። ሁኔታው ከባድ ሊሆን ይችላል፣ እስር ቤት ሊሆን ይችላል፣ ተጥለን ሊሆን ይችላል፣ መሳላቤን ቀርቶ ሊሆን ይችላል፣ የሆነ የጠበቅነው ሰው ከእኛ እጅ ወጥቶ ሊሆን ይችላል። እግዚአብሔር ግን ምስጢረኛ ነው። ጌታ ሊያድንሽ ነው። ጌታ ልታደግሽ ነው። ጴጥሮስ የሚሆነው እየሆነ ያለው ነገር ሁሉ ድራማ ይመስለው ነበር፣ ህልም ይመስለው ነበር። ነገር ግን ነገሩ ህልም አይደለም፣ ይሁን ነበር። ኢየሱስ ያድናል። ኢየሱስ ያድናል። ጌታ ይባረክ። ሺላባሰ እንግሊዝኛው he returned to his heart ይላል፣ ወደ ልቡ ተመለሰ ይላል የግሪኩ ቃል። returning to the heart means awakening to God's reality, seeing the hand of God clearly in our deliverance. ወደ ልባችን መመለስ ማለት ምን ማለት ነው? በእግዚአብሔር ነገር ላይ መንቃት ማለት ነው። እግዚአብሔር እየሰራ ያለው ነገር ማወቅ ማለት ነው። ጌታ ይባረክ። እግዚአብሔር ምድርን የፈጠረበትን ዓላማ ነገሮችን ሁሉ እግዚአብሔር እንደሚያንቀሳቅስ ወደ ልባችን መመለስ ይሁንልን። አሜን። አንዳንድ ብዙ ሰዎች ወደ ልባቸው አይመለሱ። በቃ በድንገት ተፈጥሯል፣ ምድር ድንገት መጥቷል፣ ሰማይ ድንገት መጥቷል ይላል። ነገር ግን ሰው ወደ ልቡ ሲመለስ ነገር ይገባዋል። ኢየሱስ ያድናል። ጴጥሮስ ነገር የገባው መቼ ነው? ድራማው የገባው መቼ ነው? ወደ ልቡ ሲመለስ ነው። ኢየሱስ ያድናል። ክብር ለኢየሱስ ይሁን። አሜን። ስለዚህ በኢየሱስ ስም ወደ ልባችን እግዚአብሔር ይመልሰን። አሜን። አንዳንድ ጊዜ ለቅሷችንን ማቆም አለብን፣ ሐዘናችንን ማቆም አለብን። ጌታ ይባረክ። ጌታ ይባረክ። ኢየሱስ ጌታ ነው። እግዚአብሔር አንድ ጊዜ የሆነ ቦታ ልኮኝ ነበርና ሐዋሳ አዲስ አበባ ተራራ ላይ እየጸለይኩ ነበር። እግዚአብሔር እንደዚህ አለ፣ ውረድ አለ። በቃ ተራራው አለ፣ ካሁን በኋላ ሜዳ አንተ ተራራ ይሆናል አለ። ኢየሱስ ያድናል። ምናልባት ሌላ ድምፅ የሸወደኝ ይሁን ወይ ብዬ ስል እግዚአብሔር እንደዚህ አለ፣ ይህንን ቃል ሰጠኝ። ጌታ ይባላል። ጴጥሮስ ከሞት አመለጠ የሚል አመልጣለ። ለካ እዛ ተራራ ላይ የምጠብቀኝ ነገር ነበር፣ እግዚአብሔር ግን አስመለጠኝ። ኢየሱስ ያድናል። የሆነ ቦታ ላይ የምጠብቅሽ ክፉ ነገር አለ፣ ለእኛ መልካም እየመሰለን፣ ነገር ግን እግዚአብሔር ህልም እየመሰለን ያድነናል። ህልም እየመሰለን ያስመልጠናል። ህልም እየመሰለን መልካም ነገር ይሆናል። ኢየሱስ ያድናል። ድራማው ልክ ነበር። ህልም የሚመስለው ነገር ልክ ነበር። አንደኛ ወደ ልባችን ስንመለስ የምናስታውሳቸው ነገሮች፣ አንደኛ ከገዳዮች እጅ ማምለጣችንን ማስታወስ ይሆናል። ኢየሱስ ያድናል። እግዚአብሔር ከገዳይ እጅ ያስመልጠናል። እስቲ ከገዳዩ እጅ እግዚአብሔር ይታደገኛል ብሎ እዛ ቦታ ላይ የምጠብቅ ነገር አለ። ሪመምበሪንግ that the Lord delivered us from hands of destroyers ይላል እንግሊዝኛው። ሄሮድ stretched out his hand ይላል to harm the church ለማጥፋት yet God another plan እግዚአብሔር ግን ምን አለው? another plan ለኛ አለ።
ሌላ እቅድ እግዚአብሔር አለ። ሄሮድስ ካወጣው እቅድ የሚበልጥ የእግዚአብሔር እቅድ አለ። የሄሮድስ እቅድ ምንድነው? መግደል ነው፣ ማጥፋት ነው። ጌታ ይባላል። ዛሬ የማይታዩ ሄሮድሶች አሉ። ሄሮድስ ሞቷል፣ ግን መንፈሱ አልሞተም። ያንቺን ሞት የሚፈልጋል። ራእይሽ እንድሞት የሚፈልጋል። ከእግዚአብሔር የሰማሽው ነገር ጥፍት እንድልብሽ የሚፈልግ መንፈስ አለ። የቤተሰብሽ ሞትና ስቃይ የሚፈልግ መንፈስ አለ። እግዚአብሔር ከዛ ያስመልጠናል። ፋሚሊሽ ያመልጣል። አንቺ ታመልጫለሽ። ነገርሽ ያመልጣል። ኢየሱስ ያድናል። ይሄ ሄሮድስ የሚባለው ሰው ለመግደል እኮ ነው የያዘው። ለመግደል፣ ለማጥፋት፣ ድስቶይ ለማለት ዓላማው አንድ ነው። ቸርችን ለማጥፋት ነው። የእግዚአብሔር ፕላን ለማጥፋት ነበር ዓላማው። ነገር ግን የእግዚአብሔር ፕላን ማንም ሊያጥፋው አይችልም። እግዚአብሔርን የቸርችን ሀሳብ ማንም ድስቶይ ሊያደርገው አይችልም። ኢየሱስ ያድናል። ኢየሱስ ጌታ ነው በሉ። የእግዚአብሔር ዓላማ አይሞትም በሉ። በትውልድ እስከ ትውልድ ይቀጥላል። ከትውልድ እስከ ትውልድ ይሄዳል። የበትር ቅብብሎሽ ይሆናል እንጂ የእግዚአብሔር ነገር አይሞትም። ካት አይደረግ። ክብር ለኢየሱስ ነው። የሄሮድስ ዓላማ ካት ለማድረግ ነው፣ ለማስቆም ነበር። ኢየሱስ ክርስቶስ ሰጥቷቸው የሄሮድን ራእይ ለማጥፋት ስቶሪ ለማድረግ ነበር። ኢየሱስ ያድናል። በኢየሱስ ስም ነገር አይጠፋም። እሱ ነገር አይጠፋም። የኔ ራእይ አይሞትም በሉ። እግዚአብሔር ያሳየኝ ነገር አይሞትም በሉ። በኢየሱስ ስም ጠላት አይገለንም። ነገርሽ አይሞትም። በእግዚአብሔር እጅ ያመልጣል። በእግዚአብሔር ክንድ ያመልጣል። ኢየሱስ ያድናል። ወረጭ እግዚአብሔር በእውነት የሚያስመልጥ አምላክ ነው። ጴጥሮስን ያዳነው ያንቺን ነገር ያድናል። ያንቺን ቤተሰብ ያድናል። የኔን ቤተሰብ ያድናል። ሃሌሉያ። እግዚአብሔርን እያመለክሽ ቤተሰብሽ ግራ አይጋባም፣ አይሞትም፣ አይጠፋም። እግዚአብሔርን እየጸለይሽ ነገርሽ ድስትሮይ አይደረግም። ነገርሽ ጥበቃ አለው። ከሰማይ የሚጠብቅ አለ። ከሰማይ የሚጋርድ አለ። ጠላት ሞት እንዳሰበ ሊያደርግብን አይችልም። ሰይጣን እንዳሰበ በነላይ አያደርግም። በኢየሱስ ስም አይሆንም። ከገዳይ እጅ ያመልጣል። ነገሬ ከገዳይ እጅ ያመልጣል። በሉ እስኪ ላባሳካቦያ ብዙ እግዚአብሔር ከገዳዮች እጅ ማምለጣችንን እንድናስታውስ ያደርገናል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እዚህ ፋሚሊያችን፣ ጤንነታችን፣ ኮሊንጋችን ሁሉ ያመልጣል። ኢየሱስ ስም ያመልጣል። ሁለተኛ የጌታ ሥራ ህልም እየመሰለ ነገር ግን እውነት መሆኑን ማስታወስ ይሆንልናል። ጌታ ይባላል። አንዳንድ ጊዜ ህልም እየመሰለ ይነጋል። ይነጋል በለው። ይነጋል። ኢየሱስ ያድናል። ይነጋል። ሃሌሉያ ሃሌሉያ። እንግዲህ God's work may seem like a dream, yet it is reality ይላልና ኢየሱስ ያድናል። ነገር ግን ምንድነው? እውነተኛ ነው። የእግዚአብሔር ነገር ህልም ብቻ አይደለም። ህልም ብቻ አይደለም። ህልም ሰዎች ያያሉ ያልፋሉ። የእግዚአብሔር ነገር ግን ህልም ብቻ ሆኖ የሚቀር አይደለም። ወደ መታየት ይመጣል። ወደ መዳሰስ ይመጣል። ታያለሽ፣ ትዳሰሻለሽ። ሃሌሉያ። ህልም ታያለሽ፣ ነገ ወደ መታየት ይመጣል። ያየሽው ነገር መውረስ ይሆናል። ኢየሱስ ያድናል። ማታ ታያለሽ፣ ቀን ይሳካል። በኢየሱስ ስም ይሄ ይሆናል። ክብር ለኢየሱስ ስም። ጄላ ባሰካ ቁጥር 14 ላይ ማየት ይችላል። ጴጥሮስ ወደ ልቡ ተመልሶኛል። የእግዚአብሔር ማዳን ህልም መሰለ። ነገር ግን ወደ ልቡ ስመለስ ወደኛ ነበር። ህልም እየመሰለ መታጠቂያውን ሲታጠቅ ህልም ይመስል ነበር። በሩ ሲከፈት ህልም ይመስል ነበር። ከዛ ሄዶ ከወንድሞች ጋር ሲቀላቀል አስታወሰ። ለካ ይሄ ነገር አይደለም ማለት this is not dream ማለት ይሄ ነገር እውነተኛ ነው።
በኢየሱስ ስም እግዚአብሔር ከእውነተኛ ነገር ጋር ያገናኛችሁ። ከእውነተኛ ነገር ጋር ተገናኙ። አሜን። ህልም ብቻ አይደለም። አናሶ በህልም በልቶ ሲያድር በንጋታው ሆዱ ባዶ። የእግዚአብሔር ነገር እንደዚህ አይደለም። በህልምም ያበላናል፣ በእውንም ያበላናል። ኢየሱስ ያድናል። ኢየሱስ ጌታ ነው። እግዚአብሔር ድንቅ አባት ነው። ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር ተፈጥሮ ስራ በአይናችን ህልም ሊመስለን ይችላል፣ ነገር ግን እውነተኛ ነው። እግዚአብሔር ነገር ምንድነው? እውነተኛ ነው። የማይቻል እግዚአብሔር ይቻላል። በኢየሱስ ስም ይቻላል። የማይቻል ይቻላል። ህልም እየመሰለች ትፈወሻለች። ህልም እየመሰለች ነፃ ትወጫለች። ህልም እየመሰለች ቀን ይነካል። ህልም እየመሰለች ታሪክ ይለወጣል። ህልም እየመሰለች መልካም ነገር ይሆናል። ኢየሱስ ያድናል። አራንተ ይህን ነገር ይሆናል እንላለን፣ ነገር ግን ይሆናል። ጌታ ይባላል። እኔ እዚህ ጋር ምሳሌ ቆሞ ሳይ አራት ተመልኝ ብጸልይ ግን ሳይው ለማመን ከበደ። ኢየሱስ ያድናል። እንዴት ይሆናል? 4 ዓመት ብጾም ብጸልይ ያልመጣ ነገር አሜን እያገለገልኩ እዚህ ጋር ቆሞ ያለው አሜን። ይሄ ህልም አይመስልም? ይመስላል። ሃው እንዴት ይሆናል? ከዛ ሌሎች አገልጋዮችን እየተጋበዙት አንተ እዚህ ጋር መሳሪያ ቆሞ እናያለን። ኢየሱስ ያድናል። እኔ ለማመን ሲከብደኝ እግዚአብሔር በሌሎች ደግሞ መናገር ጀመረ። ከ3 ከ4 በላይ አገልጋዮች ትንቢት አመጡ። ኢሚዲየትሊ ይሄ የምታዩት ነገር ከቻለ ኢየሱስ ያድናል። ኢየሱስ ያድናል። እና ይሄ ብቻ አይደለም፣ ሌላ ማለት አይተዋል። እግዚአብሔር ድንቅ ያደርጋል። እግዚአብሔር ህልም እየመሰለ ነገር እንዲለወጥ ያደርጋል። ታሪክ እንዲለወጥ ያደርጋል። ነገር እንዲቀየር ያደርጋል። ኢየሱስ ያድናል። እግዚአብሔር ቃል ሲናገር መከራዬን እንዳለፈ ውሃ ተረሳውታል። ካለፈን በኋላ አናስታውሰው። ብዙ ሰዎች መከራቸውን ካለፉ በኋላ አያስታውሱም። ሁሌ ከዛ ይመስላቸዋል። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል በሉ። ኢየሱስ ያድናል። ሃሌሉያ። ሶስተኛ